ካምፓስ በሆነው በአንድ ቀን ከመዝናኛ ስፍራ ካንድ ወጣት ተዋውቀን ሲያወራኝ አየ ካምፓስ ይወት ብሎ ብዙ አወጋኝ ይኋሊት መልሶ ያን ጊዜ ያስታወሰኝ ካምፓስ እያለ ሲያወጋ እኔም ሳደምጠው ከእውነት ተደምሜ ከምግብ ማከል እንደ ሳንዱች ገብቶ ሲጋራውን ስናጨስ ከካምፓስ ወንድሜ ከላይብረሪ ውስጥ ተቀጣጥረን ያኔ ብሎ ሊቀጥል ሲል ሞቶ እንደነቃሰው ድንገት በጠይቀው ቆይ የትኛው ካምፓስ ነው አንተ የተማርከው ብዬ ከማለቴ ዳግም አስገረመኝ ማየት ሞት ፍርፍር ብሎ አሳቀኝ ለካ የሱ ካምፓስ የሱ ዩኒቨርሲቲ የህይወቱ ክርታስ ነበር ሸዋሮቢት ታስሮ የቆየበት ማረሚያው እስር ቤት ያ ወዲያ ወህኒ ቤት ቢሆንም ይህን የነገረኝ ቀን ከዚያ ወጣት ያኔ ብዙ ተማርኩኝ ማንነቱን ሳላውቅ ምንነቱን ሳልንቅ ሰው በመሆኑ ብቻ ከዚያ ቀን ወዳጄ ከሌለው ጥላቻ ተቀራረብኩና ሐሳብ ተካፈልኩኝ ሰው ያልተረዳለት ግሩም ስብዕናው ፍቅሩ አሸነፈኝ ስልኬን ወስዶ ኖሮ ከቀናት በኋላ ይሄው ደወለልኝ ልባላችሁልኝ ህሊና ላለው ሰው 6 ኪሎም ገብቶ ለሀገር ከማይጠቅመው ከገለቡ በአንድ ለ5 ብሂል አንድ ዕውቀት ሳይሸምት ገዋን ከሚለብሰው መልካሙን ከሰራ ህይወት ካስተማረው እስር ቤትም ካምፓስ የለውጥ ዩኒቨርሲቲ ነው